እኔ ገረመኝ በጣም ወለጋ ምድር በጣም ተባርካለች፣ በጣም ተባርካለች። እዩ ጩፋ ወለጋ ከገባ በኋላ በአደባባይ ስታዲየም ውስጥ ያወራው አንድ ነገር አለና በጣም ገርሞኛል፣ በጣም ገርሞኛል። ስለ ወለጋ ሲያወራ ወለጋ በጣም እንደተባረከችና ብዙ ሀያላኖች ያሉበት ከተማ እንደሆነች ያወራበት ሁኔታ አለና እንዲህ ብሎ ነው የተናገረው ስለ ወለጋ። ፓይለት ሲባል ከወለጋ፣ ዶክተር ሲባል ከወለጋ፣ ኢንጂነር ሲባል ከወለጋ ብዙ ሀያላኖች ያሉበት ከተማ እንደሆነች በጣም በግልጽ ያወራበት ሁኔታ አለ። በጣም ይገርማል። እኔ ወለጋ በጣም ያው ሞር የሰማሁት እንግዲህ እሱ በተናገረው ቪዲዮ ነውና በጣም ይገርማል። ስለ ወለጋ ሲሰማ በጣም ደግሞ ደስ የሚለው ወለጋ ድሮ የወንጌል ሀገር እንደሆነች በጣም ከባድ ሰዎች እንዳሉ ያሳወቀበት ሁኔታ አለ። በጣም ይገርማል። ወለጋ ያው የወንጌል ሀገር ናት። ገና ወንጌል ሲገባ ወንጌል ያገለገሉ ትላልቅ አገልጋዮች ወለጋ ውስጥ እንዳሉ እዩ ጩፋ እንግዲህ ተናግሯልና በጣም ደስ ይላል። ደግሞ ክሩሲዱ በጣም አስገራሚ ነው። ብዙ ሰዎች ከእስራት የወጡ ከጥያቄያቸው ነፃ እየሆኑ ይገኛሉና በጣም አስገራሚ ክሩሲድ ነው። እንግዲህ ዛሬ መጨረሻ ቀን ነው። ይሁት ዛሬ መጨረሻ ቀን ነው። እንግዲህ በሚገርም ሁኔታ አሁንም እየተካሄደ ይገኛል። ክሩሲዱ በጣም ይገርማል። በዚህ አጋጣሚ ደግሞ አንድ አስገራሚ ነገር ደግሞ እኔ የሰማሁት ወለጋ ላይ በጣም ወላይተኛ መዝሙር ላይ ወንጌል ተዘምሯል። ሲወል ቀምስ ወራ ነቡራ የሚል በጣም ድንቅ መዝሙር አለ። የእዩ ጩፋ በጣም ድንቅ መዝሙር አለና እሱም እንግዲህ በጣም በደማቅ ሁኔታ ተዘምሯል። እንግዲህ ወላይታ መሰለች በቃ ወለጋ ከተማ እንደ ወላይታ ነው ሆነችው። እና እዩ ጩፋ ሄጤስ ወልቀመስ ሲባል እንደዛ የሚል መዝሙር ሲዘምር በጣም በደስታ እየዘለሉ ነበረ፣ እያመለኩ ነበረ ወለጋዎች። በጣም የሚገርም ነው። እውነት በጣም የሚገርም ነው። ወንጌል አሁንም ይሰበካል። ወንጌል ይቀጥላል። እንግዲህ ቀጣይ ደግሞ እዩ የት ሀገር እንደሚያወጣ አላቅም። በሌላ ጊዜ እንግዲህ በጉጉት እንጠብቃለን። እንግዲህ እርግጠኛ ነኝ ወይም ትግራይ ክልል ወይም አማራ ክልል እንደሚሄድ እርግጠኛ ነኝ። እግዚአብሔር እንግዲህ ይረዳል። በጣም ደስ የሚል ክሩሲድ ነው። ይህን ቪዲዮ እንግዲህ ከወደዳችሁ ሁላችሁም ሼር፣ ላይክ፣ ኮሜንት አድርጉ። ወንጌል ይሰበክ እያላችሁ ኮሜንት ጻፉልኝ። ወዳችኋለሁ። መልካም ቆይታ ይሁንላችሁ። ውድና የተከበራችሁ የአሹ ሚዲያ ቤተሰቦች በሌላ ቪዲዮ እንገናኛለን። ቻው ብለናል። ቻው።